ወንድሜ ይሄም ቪዲዮ አላህ ያለ ምክንያት አይደለም አንተ ጋር ያመጣው። ቆም ብለህ አዳምጠኝ። ቢስሚላህ። ወጣቱ ወንድሜ ስንት ሆነ እድሜ? እህቴ አንቺስ ስንት ሞላሽ? 18 22 28 ወይ 30 ቤት ገባሽ ወይስ 40 ተጠጋሽ? እህቴ ወንድሜ ነፍሴንም ጭምር እስከ ዛሬዋ ድረስ ያለውን እድሜሽን ፍላጎትህን ስትታዘዥ ወንዱ ኸምር መጠጣት ሲያምርህ ስትጠጣ፣ ሴት ማገላበጥ ሲያምርህ ስታገላብጥ፣ ጨለማን ባገኘህ ቁጥር ሁሉ ጌታህን ስታምጽ፣ ሴቷ መራቆት ሲያምርሽ ስትራቆቺ፣ እናትሽን ስታመናጭቂ፣ ጥብቅ ያለ ልብስ ለብሰሽ ፊትና ሆነሽ በየከተማው ለወንዱም ፈተና ሆነሽ ለራስሽም ወንጀል ስትሸምቺ፣ ይህን ሁሉ ፍላጎታችንን ስንታዘዝ አሁን የደረስንበት እድሜ ድረስ ደርሰናል። አይበቃንም? አይበቃሽም እህቴ? ይሄን ደግሞ ምለው እኔ አይደለሁም ጀሊሉ ነው። አይበቃችሁም ወይ እያለን ነው። ألم يأن للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق إلى አልበቃቸውም ወይ? ጊዜው አልደረሰም ወይ? ለነዛ ለአማኞች ልባቸው ወደ ጌታቸው ስብር ልትል፣ ልባቸው ወደ ጌታቸው ተግሳጽ ምልስ ልትል፣ ወደ ጌታቸው ትእዛዝ ሊመለሱና ሊሰበሩ ጊዜው አልደረሰምን? አልበቃቸውምን? ይላል አላህ ሱብሓነሁ ወተዓላ። ጌታችን አልበቃችሁም ወይ እያለን ቀጣዩ ምላሽ የኛው ነው። አዎ ጌታዬ በቅቶናል፣ ወደ አንተ እንመለሳለን፣ አሁን እድሉ አለን መመለስ። አይ አሻፈረኝ፣ በወንጀል እቀጥላለሁ፣ ነገ ሂሳብ ላይ እንገናኛለን ነው። እንመለስ ወንድሞቼ እህቶቼ፣ ነፍሴንም ጭምር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።